ልክ ከማስተር ሴንስ ጨርስ ኦር የጨረስኩ አካባቢ ጨንቆኝ ነበረ። በቃ እንዴት አድርጌ ነው ስራ የማገኘው? ምክንያቱም ካናዳ መጥቼ እዚህ የማውቀው ዘመድ የለኝም፣ ወይ ስራ አስገባኝ የምለውም ሰው የለም። ከዛ ደግሞ ፕሮፌሽናል ስራ ማግኘት በጣም ከባድ ነው ሲባል ብዙ ሰማለሁ። እና ትዝ ይለኛል በቃ ስጸልይ እግዚአብሔር እባክህን እስቲ እኔ እንግዲህ እዚህ ዘመድ የለኝም ማውቀው ሰው የለም እርዳኝ፣ በቃ የሆነ ሶሉሽን ፈልግልኝ ብዬ ስጸልይ ትዝ ይለኛል። እና በጣም የሚገርመው ነገር በሚደንቅ ሁኔታ ነው እኔ ስራ ያገኘሁት። ኢንተርቪውን በስነ ስርዓት አላደረግኩም እና ሀፕን ያደረገው ነገር ሁል ጊዜ ፕሮፌሰራችን ኮንስትራክሽን ኦነርስ አሶሲዬሽን ኦፍ አልበርታ የሚባል ኮንፍራንስ አለ በየአመቱ የሚካሄድ እዚሁ እና ከጀርባኛ ፕሬዘንት እናደርጋለን ሪሰርች ቶፒካችንን። ከዛ ኢንዱስትሪ ላይ ያሉ ሰዎች መጥተው ያያሉ። በቃ ጀስት ምንድን ነው ሪሰርች እያደረጉ ያሉት፣ ፋንዲንግም ስለሚሰጡ ይሆናል። ከዛ እኔ እንደውም በደንብ ሁሉ ትዝ አይለኝም፣ ግን ሁለት ሰዎች ትልቅ ሰንኮር የሚባል ኦይል ኤንድ ጋዝ ካምፓኒ አለ። ከዛ መጥተው ይጠይቁኛል ስለ እኔ ሪሰርች ምን ይሰራ ነው። እና አክቹሊ በጣም ኢምፖርታንት የሆነ ነገር እኔ በዛ ሰዓት ጨርሻለሁ እና ፕሮፌሰራችን ከመጨረሴ በፊት ምን እያለች ነበር እንግዲህ ዮናስ አይኖርምና ይህንን ፕሬዘንቴሽን ሌላ ማን ያደርገዋል ስትል፣ አይ እኔ ምንም ሰራው ነገር ስለሌለ እመጣለሁ አልኳት። በቃ እኔ ኢቭን እዛ ቦታ ራሱ መኖሬ አብኖርማል ነው። ምክንያቱም ኦልሬዲ እኔ ክላስ ጨርሻለሁ፣ ትምህርት ኦልሬዲ ግራጁዌት አድርጌያለሁ። ግን ሄጄ ነበርና መጥተው ሲያዋሩኝ 5 ደቂቃ ይሆናል ያወራ ነው። በቃ ጠየቁኝ፣ መለስኩላቸው፣ አለቀ። ከዛ መጣችና ፕሮፌሰር ምን አለችኝ፣ ስለ ስራ ያሉ ነገር አለ አለች። ምንም ስለ ስራ አረ የሆነ ነገር ሊኖር ይችላል እዚህ ጋር፣ በቃ ቶሎ አምጣሬ ዘሜን ምናምን አለችኝ። አብዴት አድርጌ ያስገባው። ከዛ ኢትዮጵያ ፕላን አድርገን ነበረ ልንሄድ፣ ሄድን ኢትዮጵያ። ከዛ ኢሜይል ላይ ነው ሲሲ ያደረገችልኝ የሆነ ሌላ ነገር እያወሩ ለዮናስ ስራ ኦፈር ልናደረግለት እያዘጋጀን ነው የሚል ኢሜይል ፎርዋርድ አደረገችልኝ የሆነ ሰዓት። ከዛ ኦፈር ላኩልኝ፣ በቃ ኢንተርቪው ላላረኩ ኦፈር ላኩልኝ እና ኦልሞስት አጠቃላይ ኮምፐንሴሽን ያው አሪፍ፣ በቃ ኦልሞስት በደንብ ደህና ገንዘብ ኦፈር አደረጉልኝ። ሳይን አደረግኩኝ፣ ስራ አገኘሁ፣ አለቀ። እና ማለት አንዳንዴ ማውራት አለብን የሆነ እግዚአብሔር ያደረገልንን ነገር። እኔ አለ አይደለ የሆኑ ቦታዎች አፕላይ አድርጌ ምናምን ስራ ባገኘ ራሱ አይከፋኝም። ግን የእግዚአብሔር አንዳንዴ እጅ በጣም ነው የሚያስደንቀኝ። በስነ ስርዓቱ አፕላዩ አላረኩም ለዛ ስራ። ቁጭ ብዬ ራሱ በስነ ስርዓት ኢንተርቪው አላረኩም እና እዛ ካምፓኒ ውስጥ 4 ዓመት ተኩል ኦልሞስት ሰርቻለሁ። ያ እንግዲህ ያዙት እንግዲህ አንዳንዴ እንደዛ ነው። እግዚአብሔር ይችላል እኮ በጣም ካፓሲቲ አለው። እና አንዳንዴ እኔ በደንብ ረሳለሁ፣ በቃ ትዝ አይለኝም። ሁሌ የሆነ አዲስ ነገር ሲፈጠር ደግሞ እንደገና ስጮህ ነው የሚገኘው። ግን እግዚአብሔር በጣም ይችላል።